ይካ ይበልካህን ለእሉኒ በአጸደ ቤተ ክርስቲያን የተቀበሩት ወለኩሎሙ በየዱሩ በየሸለቆው ወድቀው የቀሩትን ኦ መስተምር ታስተምሪ ሀበ ወልድኪ ቸሪቱ አማላጅቱ ከልጅሽ ከወዳጅሽ ዘንድ አማልጂ አማልደሽም ዋጋቸውን አሰጪ ከመ ያዕርፍ ነፍሰ ኩሎሙ ጳጳሳት የጳጳሳቱን ነፍስ እረፍተ ነፍስ ሰጥቶ ያሳርፍ ዘንድ ወሊቃነ ጳጳሳት የሊቃነ ጳጳሳቱን ነፍስ እረፍተ ነፍስ ሰጥቶ ያሳርፍ ዘንድ የኤጲስቆጶሳትን ነፍስ ያሳርፍ ዘንድ አማልጂ አማልደሽም ዋጋቸውን አሰጪ ቀሳውስት ወዲያቆናት የቀሳውስቱን የዲያቆናትን ነፍስ ያሳርፍ ዘንድ አማልጂ አማልደሽም ዋጋቸውን አሰጪ እለ ያረቱ ፍኖተ ቃል ወንጌልን የሚያስተምሩ አንድም አካላዊ ቃል ያስተማራት ወንጌልን የሚያስተምሩ የነዚህን ነፍስ ያሳርፍ ዘንድ አማልጂ አማልደሽም ዋጋቸውን አሰጪ ነገስታቱን መኳንንተ ቀኛዝማቹን ግራዝማቹን ወመሳፍንተ ደጃዝማቹን ወለበስልጣናት በስልጣን ላይ ያሉትን ሁሉ ነፍሳቸውን በአብርሃም በይስሐቅ በያዕቆብ እቅፍ ያሳርፍ ዘንድ አማልጂ አማልደሽም ዋጋቸውን አሰጪ ወራዙቱን አማልጂ አማልደሽም ዋጋቸውን አሰጪ ደናግሉን መነኮሳቱን ባዕለ ወነዳየ ድሃውንም ባለጠጋውንም አማልጂ አማልደሽም ዋጋቸውን አሰጪ አብየ ወንዑሰ ታላቁንም ታናሹንም አማልጂ ንዑስ የዕድሜ የማዕረግ የብልጽግና የቁጥር ነው። እቤረ ወጓለማውታ ዘርዘሪ ቤት ሰሪ አጥር አጣሪ ተቆርቋሪ የሌላትን አማልጂ አማልደሽም ዋጋዋን አሰጪ ወጓለማውታ እናት አባት የሌላቸው አለ እናት አባት የሞቱባቸውን አማልጂ አማልደሽም ዋጋቸውን አሰጪ ግዩረ የዕለት ጉርስ የዓመት ልብስ የሌለውን መጻተኛውን አማልጂ አማልደሽም ዋጋቸውን አሰጪ ወምስኪነ በረድ መጥቶበት አንበጣ በልቶበት የተሰደደውን አማልጂ አማልደሽም ዋጋቸውን አሰጪ አንድም ግዩረ ከኀጢአት ከጣዖት ፈልሶ የመጣውን አማልጂ አማልደሽም ዋጋቸውን አሰጪ ወምስኪነ የዕለት ራት የጣት ቀለበት የሌለውን እረፍተ ነፍስ ሰጥቶ ያሳርፍ ዘንድ አማልጂ አማልደሽም ዋጋቸውን አሰጪ ወኩሎሙ ሕዝበ ክርስቲያን ላዕረፉ እማኅበረ ቤተ ክርስቲያን መቅድመ ውሎ ከቤት ኖሮ ከመሬት እንዲሉ ከምእመናን ተለይተው አስቀድመው የሞቱትን አማልጂ አማልደሽም ዋጋቸውን አሰጪ መቅድም ማለት ሰው እንደ እህል ነው። እህል የፊቱ ሲደርስ የኋላው ሲተካ ጥሬው ሲከካ የተፈጨው ሲቦካ እንደሆነ ሁሉ ሰውም የፊቱ ሲሞት የኋላው ሲተካ ትውልድ ሲያልፍ ትውልድ ሲተካ ነውና ወፈድፋደሰ በእንተ እለኖሙ ውስተ ዛቲ መካን ይልቁንም በብህንሳ የተቀበሩትን አማልጂ አማልደሽም ዋጋቸውን አሰጪ አጥብቀህ ጎርሰህ ተመለስ ወደ ዘመድህ እንዲሉ አንቲ ዘበንቲአሆሙ አስተብኩይ ጽፉቀ ከመ ያዕርፍ ነፍሶሙ ንዑየ በጎ ዕረፍት ሰጥቶ ያሳርፋቸው ዘንድ ጽሁቀ ጠቅተሽ ነቅተሽ ጽፉቀ ቀጥለሽ ቀጣጥለሽ መልሰሽ መላልሰሽ አማልጂ አማልደሽም ዋጋቸውን አሰጪ አስቀድሞ ላሉበት አገር መጸለይ ኋላም ለሁሉ መጸለይ ይገባል። አስራቱን በኩራቱን እየተቀበሉ የሚመገቡበት ነውና ህሱ ሰላማ ለብሔር እስመ በሰላም እግዚአብሔር ይከውን ንብረትክሙ እንዲህ ባበ ኩሉ ዘተሰምየ መካነ ሰማት መዋያ በብህንሳ ለተቀበሩት ብቻ ነው
ትኝ እንደሆነ ከተሳለ ስለት ከነደደ እሳት ገብተው አላውያን ነገሥታትን ድል የነሱ ፍቶታት እኩያት ኃጣውዕን የታገሱ የሰማዕታት ስማቸው በተጠራበት ገድላቸው በተጻፈበት ቤተ ክርስቲያናቸው በተሰራበት ቦታ የተቀበሩትን ሁሉ አማልጂ አማልደሽም ዋጋቸውን አሰጪ። ወመካነ ጻድቃን ቡሩካን መርገበ ጌባል ያልወደቀባቸው ኃጢአት አዳም የሌለባቸው ንዑ ሀቤ ቡሩካኑ ለአዌ ድረሱ መንግሥተ ሰማያት ያላቸው የጻድቃን ስማቸው በተጠራበት ገድላቸው በተጻፈበት ቤተ ክርስቲያናቸው በተሰራበት ቦታ የተቀበሩትን አማልጂ አማልደሽም ዋጋቸውን አሰጪ። ወመካነ መላእክት ትጉሃን እስመ አኮቴቶሙ እረፍቶሙ እስመ እረፍቶሙ አኮቴቶሙ የሚላቸው ፀሐይ ከመመላለስ አባይ ከመፍሰስ እንዳያቋርጥ ምስጋና የማያቋርጡ ምስጋናቸው እረፍት ምስጋና የሆነላቸው የመላእክት ስማቸው በተጠራበት ድርሳናቸው በተጻፈበት ቤተ ክርስቲያናቸው በተሰራበት ቦታ የተቀበሩትን አማልጂ አማልደሽ ዋጋቸውን አሰጪ። ባበ ኩሉ መካን ርስት አንቲ በቦታ ሁሉ ርስት አንቺ ነሽና። ርስት ከሶስት ይከፈላል። ሲሶ ለነጋሽ፣ ሲሶ ለቀዳሽ፣ ሲሶ ለአራሽ። እመቤታችን ከጽሕፈት ከምስጋና ሲሶ አላት። ከጽሕፈት መጀመሪያ የጌታ ቀጥሎ የእመቤታችን ቀጥሎ የታቦቱ ከምስጋና መጀመሪያ የጌታ ቀጥሎ የእመቤታችን ቀጥሎ የታቦቱ አንድም በአቀራረስ ከላይ ሥላሴን ዝቅ ብሎ እመቤታችንን አንገቷን አቅንቶ ይቀርጻል። ዝቅ ብሎ ሰማዕትም ጻድቅም ቢሆን ባለቤቱን አስታጥቆ አንገቱን ወደ እመቤታችን አቅንቶ ይቀረጻል። እሱ ከሷ እሷ ከሥላሴ የሚያማልዱ ስለሆነ በምስጋና መጀመሪያ ተአምረ ማርያም ቀጥሎ ጻድቅ ሰማዕትም ቢሆን የባለቤቱ ቀጥሎ ተአምረ ኢየሱስ ነውና አንድም ርስተ ሰማይም ርስተ ምድርም የተገኘው ጌታ ከእመቤታችን ሰው ከሆነ ወዲህ ነውና አንድም የምንቀበለው ሥጋው ደግሞ ከሷ የነሳው ነውና አጽመ ርስቴን በላሁ እንዲሉ ወአርአሶ ለጴጥሮስ እንዲል ቤተ ክርስቲያን ቅሉ መጀመሪያ በፊልጵስዩስ የተሰራው በሷ ስም ነውና ጳውሎስና በርናባስ በፊልጵስዩስ ከተማ ገብተው አስተማሩ። ሕዝቡም አመኑ፣ ተጠመቁ። ካመናችሁ ከተጠመቃችሁ እንግዲህ ወደ ቤተ ጣዖት አትሂዱ አሏቸው። የለመርኑንማ ከነሳችሁን መካነ ጸሎት ስጡን አሏቸው። እሚእዜሰ አንትሙኒ ከመዝ ግበሩ ብሎ አዟቸው አረገ። ሕንጻ ቤተ ክርስቲያን የተጀመረው ከዚያ ወዲህ ነውና በዘመነ ሐዲስ የመጀመሪያዋ ቤተ ክርስቲያን በእመቤታችን ስም በፊልጵስዩስ ከተማ ተሰርታለች። ወስሉት ስምኪ ባበ እግዚአብሔር ስምሽ በእግዚአብሔር ዘንድ ለማማለድ የሰለጠነ የፈጠነ የበቃ የነቃ ነው። እመቤታችን አንድ ባለጸጋ አማልዳለች። ከአዝማሪ ከዘዋሪ ጋር እየበላ እየጠጣ ገንዘቡ በከንቱ ጨርሶታል። አንድም የዚህ ዓለም ገንዘብ ከመገኘቱ መጥፋቱ ይቀድማልና እንዲሁ ሳያውቀው በከንቱ ጠፍቶበታል። ከብሬ በኖርኩበት ሀገር ተዋርጄ አብልቻ አጠጥቼ በኖርኩበት ሀገር አብሉኝ አጠጡ ብዬ አልኖርም ብሎ ሀገር ለቆ ቁርበት ጠቅሎ ሲሄድ ሰይጣን ሰው መስሎ ከጎዳና ተቀምጦ ቆይቶ ወንድሜ ወዴት ትሄዳለህ አለው። ከብሬ በኖርኩበት ሀገር ተዋርጄ አብልቻ አጠጥቼ በኖርኩበት ሀገር አብሉኝ አጠጡ ብዬ አልኖርም ብዬ እሄዳለሁ አለው። ያም ሰይጣን ያዘነ መስሎ በምትሃት ደንጊያውን ምዝምዝ ወርቅ አስመስሎ አሁን ይህንን ብሰጥህ አይበቃህም አለው። ይህስ እንኳን ለኔ ለልጅ ልጅ ይበቃል አለው። በል እንግዲያውስ ፈቃዴን ፈጽምልኝና ልስጥህ አለው። ፈቃድህ ምንድነው አለው። ሥላሴን ካድልኝ አለው። ከዚህ ሁሉ ያደረሰኝ ማን ሆኖ ክጄልሃለሁ አለው። ጻድቃን ሰማዕታት መላእክት አያማልዱም ብለህ ካድልኝ አለው። ክጄልሃለሁ አለው። ያንን ተቀብሎ እልፍ እንዳለ እመቤታችን ትዝ አለችው። አንተ ሰው ቆየኝ ብሎ ጠርቶ ይልቁንም በሁሉ ቦታ የምትቀዋወመኝ ማርያም የሚሏት አለች፣ እሷን ካድልኝ አለው። ውይ የልመና ምርኩዜን ምን ይዞ ጉዞ እሷንስ አልክድልህም፣ እንግዲያውስ ንብረቴን መልስ አለው። ያውልህ ንብረትን ውሰድ፣ እነዚያንም እኮ የካድኩልህ በእሷ አድናለሁ ብዬ ነው አለው። አምጣ ብሎ ተቀብሎ አናቱን አለው፣ ሞተ። መላእክተ ጽልመት ነፍሱን ከሥጋው ለይተው ይዘዋት ሲሄዱ እመቤታችን መሐሊተ ወልድየ መሐሊተ ማርልኝ ልጄ ወዳጄ አለችው። ኢይምህር ለኪ አይማርልሽም አላት። ታሐሰወኑ ቃልከ ለዘጸዋ ስመኪ ወለዘገብረ ተስካረኪ ምህር ለኪ ስምሽን የጠራ ዝክርሽን ያዘከረ እምርልሻለሁ ብለህ በማይታበለው ቃልህ ምለህልኝ የለምን ልጄ ወዳጄ አለችው። እናቴ ታዲያ የምግባር ሕጸጽ ያለበትን እንጂ
የሃይማኖት እጸጽ ያለበትን ነው። አብን መንፈስ ቅዱስን ክዶ እኔን ክዶ ወዳጆቼን ጻድቃን ሰማዕታትን መላእክትን ክዶ ከልብኑ ይትባሃርን ውሻ ይማራል እናቴ ይህንንስ አልምርልሽም አላት። እንከሰ ሰትሮን ለአባላቴ ወእመትሮን ለአጥባቴ ልጄ ወዳጄ ካልማርክልኝ የጠባሃቸውን ጡቶችን ቆርጬ ጥላቸዋለሁ አለችው። ጹርኒም ጹርኒ ተይናት ከስጋይ ስጋ ከነፍስሽ ነፍስ ነስቼ ሰው የሆንኩት ፈቃድሽን ልፈጽም ነው እንጂ ፈቃድሽን ላልፈጽም ነው። ምሬልሻለሁ ደስ ይበልሽ አላት። በል ከማርክልኝ ነፍሱን ከስጋው አዋህደህ ስጠኝ አለችው። ነፍሱን ከስጋው አዋህዶ ሰጣት። አንተ ሰው ምን ነው ካልክ አለችው። እናቴ ቢቸግረኝ አላት። ታዲያ ቢቸግር ፈጣሪን ይለምኑታል እንጂ ይክዱታል። በል እንግዲህ ወዲህ ዳግመኛ እንዳትበድል። አሁን እኔም ልጄም ከአንዲት አገር ምግብህን ኑሮህን አዘንልሃል ሂድ አለችው። በዚያች አገር አንድ ባለጠጋ ነበር። መልካ ቀናን ከደም ግባት ጋር አስተባብራ የያዘች ቆንጆ ሴት ልጅ ነበረችው። ባለጠጋ መጥቶ ልጅህን ስጠኝ ዳርልኝ ሲለው ሀብት ቢኖርህ መልክ ደም ግባት የለህም ብሎ ይመልሰዋል። ጥበበኛ መጥቶ ልጅህን ዳርልኝ ሲለው ጥበብ ቢኖርህ መልክ ሀብት የለህም ብሎ ይመልሰዋል። መልከ መልካም መጥቶ ልጅህን ዳርልኝ ሲለው መልክ ቢኖርህ ሀብት ጥበብ የለህም እያለ እንዲሁ ከፍቁ ጽናት የተነሳ ይዟት ይኖራል። በዚያች ሌሊት እመቤታችን ይህንን ባለጠጋ ከቤተ እግዚአብሔር እንዲሄድ አደረገችው። ከቤተ እግዚአብሔር ሄዶ የጨዋ ጸሎቱ አጭር ነውና አቤቱ ፈጣሪ የሰጠኸኝን አትንሳኝ፣ ይህችን አንድ ቅንጣት ልጄን ባርክልኝ አሰንብትልኝ ብሎ አቡነ ዘበሰማያት ደግሞ ተቀምጦ ሳለ እንቅልፍ ያዘው ተኛ። እንግዳ ሰው ከቤተ እግዚአብሔር ገብቶ ጠፈሩን እያየ መዞር ልማድ ነውና ካጠገቡ ቆሞ ጠፈሩን ሲመለከት አንተ ሰው ልጅህን ለዚህ ሰው ስጣት የሚል ድምፅ ሰማ። ቢነቃ ካጠገቡ ቆሞ አገኘ። ተመልሶ ተኛ። ይህን ነገር 3 ጊዜ መላልሶ ነግሮታል። ይህ ነገር ደግ ነገር ነው መሰለኝ ደጋገመኝ ብሎ ተነስቶ ወንድሜ ና ብሎ ወደ ቤቱ ወስዶ ልጁን አጋብቶ ቤቱን ንብረቱን አውርሶት ሞቷል። ያም ሰው እመቤታችንን በወር እያዘከረ ስሟን እየጠራ እያመሰገነ የሚኖር ሆኗል። አሃዱ ነዳይ ዘክህደ ሃይማኖቶ ከያኪሰክ ሂደ ሶበአበ በቅድመ ሰይጣን ዘአሳሃቶ አሚነ ዚአኪ ድንግል ለአድኖ ነፍሱ በቋቶ እንዘ ይሴፎ ተአምረኪ ወለጽጌኪ ምህረቶ ተንሳ እምንዋሙ ወአተወ ቤቱ እንዳለ ደራሲ ይዲ ይበል ዲያቆን እለት ነበሩ ተንስኡ በቅዳሴ ጊዜ የተቀመጣችሁ ተነሱ ይበል። በቅዳሴ ጊዜማ ከታመመ ከደከመ ከአረጋዊ በቀር ማን ይቀመጣል ብሎ እንዲህ አለ ይሉ ከአራተ ዝንጋኤ በአንክሮ ከአራተ ኃጢአት በተዘክሮ ተነሱ ሲል ነው። አንድም ህብስቱ ተለውጦ ሥጋ መለኮት ወይኑ ተለውጦ ደመ መለኮት እንደሚሆን በማመን ጸንታችሁ ኑሩ ሲል ነው። ይካ ይበልካህ ንትነሳ በፍርሃተ እግዚአብሔር ፈሪሃ እግዚአብሔርን ምርኩዝ በትር አድርገን እንነሳ ይበል። ፈሪሃ እግዚአብሔርን በበትር ይመስላታል። ወበትር ያጸን ቤተ መንግሥት እንዲህ ከመናብያ ወንወድሳ ለምልዕተ ውዳሴ እንዘንብል ኦ ምልዕተ ጸጋ ኦ ሙዓዘ ፍስሐ ጸጋ ምድራዊ ጸጋ ሰማያዊ የተመላች የተድላ የደስታ መፍሰሻ እመቤታችንን እናከብራት ዘንድ እናገናት ዘንድ ኑ በፈሪሃ እግዚአብሔር እንነሳ። አንድ መልአኩ ተፈሲ ፍስሕት ያላት በፊቷ እንደ ምንጭ ሲፈልቅ ሲመነጭ እንደ እስትንፋስ ሳያቋርጥ ሲነገር ይኖራልና። አንድም ወዘመለኮቱ ጸጋ ምሉአ እንዲል የባህሪ ክብሩን የተመላ የተድላ የደስታ መፍሰሻ የሚሆን የኢየሱስ ክርስቶስ መገኛ እመቤታችን እናገናት ዘንድ እናመሰግናት ዘንድ እንነሳ። ወነዋ ተወልደ ፍስሐ ዘይከውን ለክሙ ወለኩሉ ዓለሞሙ እንዲል ፈድፋደ ብኪ ግርማ ራእይ ዘያቢም ኪሩቤል ለብዙኃት አዕይንቲሆሙ ወሱራፌል ለስድስቱ ክነፊሆሙ ዓይናቸው ብዙ ከሚሆን 6 ክንፍ ካላቸው ከሱራፌል ከኪሩቤል ይልቅ የመወደድ የመፈራት የባለሟልነት መልክ ላንቺ አለሽ። የተራእይ ግርማ ርኤቱ ለኤልያብ እንዲል መወደድ በመላእክት በምእመና ዘንድ ነው። መፈራት በአይሁድ በአጋንንት በመናፍቃን ዘንድ ነው። ባለሟልነት በሥላሴ ዘንድ ነው። ለብዙኃት አዕይንቲሆሙ አለ ከራስ ጠጉራቸው እስከ ተረከዛቸው ከግንባራቸው እስከ እግር ጥፍራቸው ዓይንን የተመሉ ናቸውና ይህስ እንደ ብርሌ እንደ ብርጭቆ እያብለጨለጨ እያባረቀ
አያሳይም ብሎ አልፎ አልፎ እንደ ሱሲ መጠምጠሚያ፣ እንደ መጠብር ቀሚስ፣ እንደ ቀሽመሪ መታጠቂያ ነው። ይህም ይበዛል ብሎ ዓይናቸው ሁለት ነው ኃላፊያትን መጻያትን ያውቃሉና ይዲ ይበል ዲያቆን ውስተ ጽባ ነጽሩ ወደ ምስራቅ ተመልከቱ ይበል። ጌታ በሁሉ ምሉ ሲሆን ጌታ በምስራቅ ዲያብሎስ በምዕራብ አለ ይባላልና አንድም ምእመናን በምስራቅ ይበዛሉና አንድም ወንጌል የተጀመረችው በምስራቅ ነውና ወደ ወንጌል ተመልከቱ፣ በወንጌል አምናችሁ ንስሐ ግቡ ሲል ነው። አንድም ነገረ ምጽአትን አስቡ ሲል ነው። ጌታ የሚመጣው በምስራቅ በኩል በደብረ ዘይት ነውና ወይቀውማ እገሪሁ ለእግዚእ ኢየሱስ ቅድመ ጽባይሃ ለኢየሩሳሌም እንዲህ። አንድም ወደ እመቤታችን ተመልከቱ ሲል ነው። በቃል ኪዳኗ አምናችሁ በተስፋዋ ተማጽናችሁ ኑሩ ሲል ነው። ምስራቅ ጡት ይላታልና እመቤታችንን። አንድም ምስራቅ ያላት ቀራንዮ ናት። ወደ ቀራንዮ ተመልከቱ አለ። በቀራንዮ የተፈጸመውን ቤዛነት ተመልከቱ ሲል ነው። አንድም ምስራቅ ያላት ገነት ናት፣ ኋላም መንግሥተ ሰማያት ናት። በገነት በመንግሥተ ሰማያት የሚሰጠውን ዋጋ እያሰባችሁ ኑሩ ሲል ነው። አንድም ቤተ ክርስቲያንን ተመልከቱ ሲል ነው። ቤተ ክርስቲያንን ምስራቅ ይላታል፣ ሕጉ ይጠበቅባታልና የሰገኑ እንቁላል በቤተ ክርስቲያን ጉልላት ላይ መደረጉ እንዲያው በከንቱ አይደለም፣ ምሳሌ ያለበት ነው። ሰጎን እንቁላሏን ከዓይኗ አትለየው። ምግብ ስትሻ ተባቷን ተክታ ትሄዳለች። 40 ቀን ሲሆን ድምፅ ያሰሟታል፣ ቀፍቅፋ ታወጣቸዋለች። ይህ ምሳሌ ነው። ሰጎን የጌታ ገላግልቱ የምእመናን ቅርፊቱ የግብረ ዓለም የፍዳ የመርገም እነዚያ ድምፅ ሲያሰሟት ቀፍቅፋ እንደምታወጣቸው ጌታም አንተ አቡነ ወአንተ እምነ ብለው በጸለዩ ጊዜ ከዚህ ዓለም ግብ ለይቷቸዋልና ከፍዳ ከመርገም አድኗቸዋልና ይካ ይበል ካህን አማን ነጸረ እግዚአብሔር አብም ሰማይ ምስራቀ ወምዕራበ ሰሜነ ወደቡበ ወውስተ ኩሉ አጽና። እግዚአብሔር አብ ከሰማይ ሆኖ በእውነት በአራቱ ማዕዘነ ዓለም ተመለከተ። አስተንፈሰ ዋጼነወ ሻ መረመረ፣ አሻተተ። ይህንን በአድገ መረብ ግስ ተናግሮታል። የሜዳ አህያ ነው። ወያበቁ ዋለስቲዮታ አፉሆሙ ይላል። ይህንን የሜዳ አህያ ረሃብ ጽን ይጸናበታል። ከተራራ ላይ ወጥቶ አፍንጫውን ከፈት ከፈት ያደርጋል። ነፋስ ከሩቅ የውሃ የሳር መዓዛ አምጥቶ ያሸተዋል። የ6 ቀን የ7 ቀንም ቢሉ ገስግሶ ሄዶ ሳሩን ነጭቶ ውሃውን ተጎንጭቶ ይመለሳል እንጂ ማደሪያውን አይለቅም። እንደዚሁ አብ ለአጽንኦ መንፈስ ቅዱስ ለአንጽሖ ወልድ ለተዋሂዶ በእመቤታችን ባደሩ ጊዜ እሪናቸውን ቦታቸውን አልለቀቁምና ይህንን በዚያ ግስ ተናገረው። ወይረከበ ዘከማኪ በንጽሕና በቅድስና የተዘጋጀ እንዳንቺ ያለ አላገኘም። በሰምረ ማዛዚያኪ መዓዛ ሃይማኖትሽን፣ መዓዛ ምግባርሽን፣ ንጽሕናሽን፣ ቅድስናሽን ወደደ። ወአፍቀረ ስነኪ ሥጋሽን ለልጁ ተዋሂዶ መረጠ። ወሰኑስ ለያዕቆብ ዘይቤ ይእቲ ሥጋ እንተነሳ መድህን እማርያም እንዲህ ወፈነወ አቤኪ ወልዶ ዘያፈቅር ተቀዳሚ ተከታይ የሌለው ልጁን ውረድ ተወለድ ሙት ተሰቀል ብሎ ወደ አንቺ ሰደደ። ይዲ ይበል ዲያቆን ንነጽህ ስነ ስብሐት ለአምላክነ የጌታችን የፈጣሪያችንን ደምግባቱን እንመልከት አለ። አንድነቱን ሦስትነቱን መርምረን እንወቅ ሲል ነው። ይካ ይበል ካህን ቅዱስ እግዚአብሔር አብ ዘሰምረ ኪያኪ አንቺን ለልጁ ተዋሂዶ የመረጠ እግዚአብሔር አብ ጽኑ በአምልኮት ንጹሕ ማኃጢአት ባኤል እምንዴት ኃያል እምድካም ልዩ ማማልክተ ጣዖት እኩት በአፈ መላእክት ወሰብ ነው። ወቅዱስ ወልድ ዋሕድ ዛደረ ውስተ ከርስኪ 9 ወር ከ5 ቀን በማኅፀንሽ የተወሰነው ተቀዳሚ ተከታይ የሌለው እግዚአብሔር ወልድም ጽኑ በአምልኮት ንጹሕ ማኃጢአት ባኤል እምንዴት ኃያል እምድካም ልዩ ማማልክተ ጣዖት እኩት በአፈ መላእክት ምስጉን በልሳነ ፍጥረት ነው። ወቅዱስ ጰራቅሊጦስ መንፈሰ ጽድቅ ዘአጽንዓኪ
ያጸናሽ ያነጻሽ እግዚአብሔር መንፈስ ቅዱስም ጽኑ በአምልኮ ንጹሕ እምኃጢአት ባዕልም ንዴት ኃያልም ድካም ልዩ እማማልክተ ጣዖት እኩት በአፈ መላእክት ወሰብ ምስጉን በልሳነ ፍጥረት ነው። ጰራቅሊጦስ ማለት መጽንዒ መንጽሒ ናዛዚ ከሳቲ መስተፍስሒ መስተስሪ ማለት ነው። አንድ ጥንታዊ ሕይወት፣ አካላዊ ሕይወት፣ አክባሪ ሕይወት፣ ባህራዊ ሕይወት ማለት ነው። መንፈሰ ጽድቅ አለ መንፈሰ ሐሰት አለና ከዚያ ሲለይ ነው። ይዲ ይበል ዲያቆን አውስኡ ተሰጦን መልሱ ይበል ይበሉ ሕዝብ ቅዱስ 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 አሸናፊ ኃያላት እግዚአብሔር ንጹሕ እምኃጢአት ባዕልም ንዴት ኃያልም ድካም ልዩ እማማልክተ ጣዖት እኩት በአፈ መላእክት ወሰብ ነው። አንድም ኃያላት እግዚአብሔር ጌትነቱ በአራቱ ማዕዘን ምሉ ነው ይበሉ። ሦስት ጊዜ ቅዱስ 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 አለ የሦስትነት ቃሉ ያለመለወጡ የአንድነት ምሳሌ ነው። ይካ ይበልካ ኦ ድንግል ምልዕተ ውዳሴ በመኑ በአምሳለ መኑ አስተማስለኪ ምልዕተ ጸጋ ምልዕተ ክብር እመቤታችን ማን በመሰለበት ምሳሌ እንመስልሻለን። ከፍ ብለን በፀሐይ በጨረቃ ዝቅ ብለን በወርቅ በዕንቁ እንመስልሻለን። በምን እንመስልሻለን? ምሳሌ የለሽም። ምሳሌ ቢያጣላት እንዲህ አለ። መኑ የመመርመር የአንክሮ የተደሞ የአድናቆት ነው። ምናማንቲ ዘምኔኪ ለብሰ አማኑኤል ልብሰተ ሥጋ ዘይተረጎ ምንስ ምሳሌ ባይገኝልሽስ መመሰላችንን እንተዋለን? አንተውም። እመቤታችን ሰው ሲሆን የማይመረመር አማኑኤል የሥጋ አለባበስን የለበሰብሽ የሸማኔ መስሪያ ጉድጓድ አንቺ ነሽ። በዚች በሸማኔ መስሪያ ጉድጓድ ድርና ማግ ይዋሃዱባታል። በእመቤታችንም መለኮት ከትስብእት ትስብእት ከመለኮት ተዋሂደውባታልና አንድም ሕዝብና አሕዛብ መላእክትና የሰው ልጆች አንድ ሆነውባታልና አንድም ይህች የሸማኔ መስሪያ ጉድጓድ ሁሉን አንድ አድርጋ ሰብስባ እንደምትይዝ ጌታም ሰማይን ከነግሥቱ ምድርን ከነልብሱ ይዞ በማኅፀኗ አድሮባታልና አንድም ንጹሕ ሲል ነው። ስፍዎ ገብረ ዘምጥንተ ሥጋው ለአዳም ቀኝ ዘሃውን ከአዳም ሥጋ አደረገ። ያ የተከረረ እንደሆነ የጌታም ልደቱ እንበለ ዘር ነውና አንድም ዝሃ 500 ነው። ጌታም ሰው የሆነው አራቱን ባሕርያተ ሥጋ አምስተኛ ባሕርየ ነፍስን ነስቶ ነውና አንድም በገነት 7 ዓመት የነበረ የአዳምን ሥጋ ተዋሃደ የሚሉ መናፍቃን አሉ። ይህስ አይደለም ለብሰ ለዘአበሰ ይላል ብሎ እንደ ሰናፊ ቅልጣት እንደ ምጣድ ብልጭታ እሱ ባወቀ ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኗልና ነጽርኪ ሀበሰአል ሕፃናት ዘበጥንተ ሥጋሁ ወጠነ ፍኖተ ነኪረ አሚሃ ተስዕለ ሥጋሁ ለወልደ እግዚአብሔር ወየዐርፍ አልባቢነ በጥንተ እግዚአብሔር አዚዝ ወክቡር እንዲል ከተዋሂዶ በኋላ አንድነት ጸና። ምንታዌ ጠፋ። የቃል ገንዘብ ለሥጋ የሥጋ ገንዘብ ለቃል ሆነ። የመለኮት ገንዘብ ለትስብእት የትስብእት ገንዘብ ለመለኮት ሆነ። እንቲአሁ ለቃል ኮነ ለሥጋ ወእንቲአሁ ለሥጋ ኮነ ለቃል እንዲል ወፋእሙኒ ሥጋ ዚአኪ ግራማጉን ያንቺን ሥጋ አደረገ። ፋይም አለው ያ ያልተከረረ እንደመሆኑ ጥንቱም ሰው ሲወለድ ከአባት ዘር ከእናት ደም ነስቶ ነውና ከዚያ ሲለይ እንዲህ አለ። ወመስቄሁ ቃል ለልዩ ኢየሱስ ክርስቶስ ማጠጫው መወርወሪያው መጠቅለያው ኢየሱስ ክርስቶስ ነው። ማጠጫው መወርወሪያው አዋሃጅነቱ መጠቅለያው ተዋህጅነቱን ያያል። ወምኑይ ዘምላይሉ ስላሎተ እግዚአብሔር ልዑል ሰሪውም እግዚአብሔር አብን በመልክ የሚመስለው በባህሪ በሕልውና የሚተካከለው ኢየሱስ ክርስቶስ ነው። ይህንስ አሁን ወአናሚሁኒ መንፈስ ቅዱስ ብሎ ያመጣዋል ብሎ በሰሪውም የተመሰለው ኢየሱስ ክርስቶስ ነው። ወአናሚሁኒ መንፈስ ቅዱስ እግዚአብሔር ወልድን በመልክ የሚመስለው በባህሪ የሚተካከለው እግዚአብሔር መንፈስ ቅዱስ ነው። ኦ ዝመንክር ወጹብ ዝንቱ ነገር በሕቱም ድንግልና ተጸንሶ በሕቱም ድንግልና መወለድ የአምላክ ሰው መሆን የሰው አምላክ መሆን ረቂቁ ግዙፍ ግዙፉ ረቂቅ ልዑሉ ትሑት ትሑቱ ልዑልም መሆን እንደምን ያለ ነው! ኦ ወዮ ለዚህ አንክሮ ይገባል።
ኦ ማዕዶት ዘባቤኪ አደው አበው ቀደምት ሞት ውስተ ሕይወት የቀደሙ አባቶቻችን የተሸጋገሩብሽ ድልድይ አንቺ ነሽ። በዚች ድልድይ የወዲያው ወዲህ የወዲሁ ወዲያ ይሸጋገሩባታል። በእመቤታችንም ከሞት ወደ ሕይወት፣ ከአሳር ወደ ክብር፣ ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት ተሸጋግረውባታልና ኦ ምዕራግ ምድር እስከ ሰማይ ጉባኤ ነው። ይቆየን።